ሰላም ክቡራን የጀግና ጥበብ ቻናል ቤተሰቦች፣ ዛሬ ስለ አንድ የህይወታችን ቁልፍ ነገር ስለሆነ ስለ አንድ ታላቅ የሆነ ነገር እንነጋገራለን። ይህ ደግነትህ ልክ ይኑረው የሚል ርዕስ ያለው የዛሬው የህይወት ውይይታችን ደግነትህ ልክ ይኑረው ከሚል የተነሳ ነው የሚሆነው። እስኪ ዙሪያህን ተመልከት። ደግ ሰዎች በዙሪያቸው ምን ምን ትርፍ አግኝተዋል? ወይም ደግሞ ከደግነት አልፈው እጅግ በጣም ደግ የሚባሉ ሰዎች እንደምን ተቆጥረዋል? ወዳጅ፣ ሰዎች እጅግ በጣም ደግ ስትሆንላቸው እንደ ሞኝ ወይም እንደ ቂል ይመለከተዋል። ደግነትህን ልክ አበጅለት፣ ልክ ይኖረው ይገባል። ደግነት እጅግ በጣም ከመጠን ያለፈ ደግነት በብዙ ታሪኮች እንደተመለከትነው ደግ ሰዎች ሲሰበሩ፣ ሲከዱ እንዲሁም ደግሞ እንደ ቂል ተቆጥረው መሳቂያ ሲሆኑ ተመልክተሃል። ይህን ስልህ ግን ደግሞ ደግነትህ ከውስጥ ጠፍቶ ጨካኝ ሁን እያልኩህ ሳይሆን ደግ ሁን፣ ነገር ግን ደግነትህ ልክና መጠን ይኖረው። ከሰዎች ጋር ባለህ ተግባቦት በደግነትህ ብዛት እንደ ቂል ሲቆጥሩህ ተመልክተሃል? ወይም ደግሞ አንተ ሳትሆን ሌላ ወዳጅህ እንደ ቂል ሲቆጠር ተመልክተሃል? ወዳጄ፣ ደግነት ምን ያህል መልካም እንደሆነ አንተም እኔም እናውቃለን። ነገር ግን ሲበዛ ደግሞ እጅግ በጣም አጥፊ፣ ጎጂ ነው። ምክንያቱም ማርም እኮ ሲበዛ ይመራል። ነገሮች በተፈጥሮ ሂደት እንኳን ስትመለከት እጅግ በጣም ሲያንሱም እጅግ በጣም ሲበዙም እጅግ አስቸጋሪ ይሆናል። ሁሉም ነገር በመጠኑ እንዲሆን አድርግ። በህይወትህ ውስጥ ስላለው ነገር በሙሉ ሁሉም መጠን ሊኖረው ይገባል። ባላንስ ማለት ነው። ባላንስ አድርገው። ደግነትህ መጠን ይኑረው፣ ከልክ ያለፈ አይሁን። ወይም ደግሞ ደግነት ጭራሽኑ እንኳን ተጠፍቶ ጨካኝ ፈጽሞ እንዳትሆን። ነገር ግን ደግነትህን በልክ አድርገው፣ ሰዎች መጠቀሚያ እንዳያደርጉህ። ደግነትህን ተጠቀምበት እንጂ አንተን እየተጠቀመ መጠቀሚያ ያስደርግህ። ደግነትህ ከአምላክህ በረከት የምታገኝበት እንጂ እንደ ሞኝ አስቆጥሮ አንተን የሰው መሳቂያ የሚያደርግህ መሆን የለበትም ፈጽሞ። ደግነትህን ልክ አበጅለት፣ ልክ ሊኖረው ይገባል። ወዳጅ፣ በደግነት መንገድ ተጉዘህ ብዙ ያጣኸው ነገር እንዳለ ልትመለከት ትችላለህ። ነገር ግን ደግሞ በደግነት መንገድ ተጉዘህ ብዙ የሚያተረፍከው ነገር አለ። ነገር ግን ይህ የሚሆነው በመጠኑ ለሰጠኸው ደግነት ነው። አብዝተህ ለሰጠኸው ደግነት ተከርተህ እንዲሁ መሳቂያ ተደርገህ ሊሆን ይችላል። በመጠኑ ግን የሰጣቸው ሰዎች ደግነትን መልሰው ሲከፍሉ ትመለከታለህ። ምክንያቱም ሁሉም ነገር ልክ ሊኖረው ይገባል ብዬ ከአሁን በፊት ነግሬህ ነበርና። ስለዚህ በደግነት ሰበብ ሰዎች አንተን እንዲያታልሉህ አትፍቀድ። አንተም ደግሞ በደግነት ሰበብ ሰዎችን ማታለያ አታድርግ፣ ማጭበርበሪያም አታድርገው ደግነትን። ደግነት እጅግ በጣም ትልቅ በረከት ነው። ነገር ግን አጠቃቀሙን ላወቀበት፣ መቼ ደግ መሆን እንዳለበት ለሚያውቅ፣ ምን ያህል ደግ መሆን እንዳለበት ለሚያስብ ሰው ነው ደግነት በረከትን ይዞ የሚመጣው። አብዝተህ ደግ ከሆንክ የሚከተሉት ችግር ይገጥመዋል። መከዳት፣ መናቅ፣ እንዲሁም ደግሞ በሰዎች እንደ ቂል መታሰብ፣ መቆጠር። ምናልባት ደግሞ ደግነትን በመጠን ሰጠህ በመጠን ተቀብለህ ይሆናል። በዚህ ደግሞ ትልቅ በረከትን ታገኛለህ። ደግ ስትሆን ሰዎች ላንተ ደግ ይሆኑልሃል። ነገር ግን በመጠኑ ሳታበዛ ወይም ደግሞ ሳታሳንስ። በዚህ መንገድ ነው ዓለም የምትንቀሳቀሰው፣ ወይም በዚህ ህግጋት ነው ዓለም እየተንቀሳቀሰች ያለችው። አብሶ አሁን ባለንበት ጊዜ ዓለም እንደዚህ ነው የምትሰራው። ደግነት በሰጠኸው ልክ ነው የምትሰጥ የምትቀበል። ሰዎችም ደግሞ በተቀበሉት ልክ ለአንተ ደግነትን ይሰጡሃል።
ነገር ግን ፈጽመህ ደግነትን ልታበዛው አይገባም። ወይም ደግሞ ደግነትን ፈጽመህ ከውስጥ አጥፍተህ ጨካኝ ልትሆን አይገባም። ሁሉም ባላንስ ሲሆን ዘንድ ይገባዋልና ሁሉንም በመጠኑ አድርግ። በሕይወትህ አንዳችም ነገር ቢሆን በመጠኑ ነው ልታደርግ የሚገባህ። ሲበዛህ ወይም ሲያንስ እጅግ በጣም አጥፊ ይሆናል። ለአንተ አደጋ መዘዝን ይዞ ይመጣል። ይልቁኑ ለበረከት ያደረግከው ነገር ለአንተ መዘዝን ይዞ ሊመጣ ይችላል። ክፋትን ይዞ ሊመጣ ይችላል። ሰዎች አብዝተህ ደግ ስትሆንላቸው፣ አብዝተህ ስትሰጣቸው ይህ ሰው እኔን እንደ ባሪያ ይቆጥረኛል እንዴ የሚል ሀሳብ በውስጣቸው ታጭራለህ። ለደግነት ያደረግከው ለክፋት ይሆንብሃል። ለወዳጅነት ያደረግከው ለጠላትነት ይሆንብሃል። ይህን ጊዜ ደግሞ አንተ ደግነትህን መቼ መስጠት እንዳለብህ፣ መቼ ደግሞ ለሰዎች ደግሞ ደግነትን በመጠኑ መቀነስ እንዳለብህ ልታውቅ ይገባል። ምክንያቱም ሁሉም ነገር በቦታው ሲሆን ነውና የሚያምረው። አንዳንዴ ሰዎች ለእርዳታ የሰጡት ምስጋና እንኳን ሳያሰጣቸው ሊመለሱ ይችላሉ። ይህ ደግሞ የሚሆነው ይህ ሰው ስትሰጠው የይገባኛልነት ስሜት ይሰማዋል። ምክንያቱም አሰጣጥህ ልክ ስላልሆነ፣ የምትሰጥበት መንገድ ትክክል ካልሆነ ምስጋና እንኳን ላይሰጥ ይችላል። ይሄኔ ቁም ብለህ ማሰብ አለብህ። ምን ያህል ሰጠው? ምን ያህል ደግ ሆንኩለት ለዚህ ሰውዬ? ደግነቴን አሳነስኩ ወይስ አበዛሁ የሚለውን ነገር ልታስብበት ይገባል። በደግነት ሰበብ ወዳጄ ትታለል ዘንድ መፍቀድ የለብህም። አንተም ደግሞ በደግነት ሰዎችን አታታል። ምክንያቱም በደግነት ሰበብ ውስጥ ክፋት እያሰበ ደግ ማድረግህ ለአንተ መልካም አይደለምና ምንም ደግሞ ከላይ የሚያስከፍልህ ዋጋ አይኖርም። ደግነትን የምትከፍል ከሆነ በንጹህ ልቦና ደግ ሁንላቸው። ነገር ግን መጠን ይኑረው ለሰዎች ደግነት። ፍጹም የሆነ ጨካኝ ሰው ትሆን ዘንድ መልካም አይደለምና ደግነትህንም ግን በልክ ታደርገው ይገባል። ስለዚህ ከሰዎች ጋር ባለህ ግንኙነት ያለበትን ቦታ ጠይቀ ራስህን ምን ያህል ደግ ሁኛለሁ ወይስ ምን ያህል በእነሱ ላይ ጨከንኩ ብለህ ራስህን ጠይቅ። ሁሉንም በመጠኑ ትሰጥ ዘንድ እንዲቻል